የዛሬው መነጋገሪያ ርዕሳችን መጨረሻ ሀገራችን እንዳንዘነጋ ስለሱ ማስታወስ ነው። አላህ Subhanahu Wa Ta'ala በዚህ ምድር ላይ ለተወሰነ ጊዜ መተን እንድንተራምደን እንድንሄድ እንጂ ቋሚ ሀገራችን አይደለችም። አላህ Subhanahu Wa Ta'ala ወደፊት ዘላለማዊ የሆነ ሀገር አዘጋጅቷል። ለዛ ሀገር ከወዲሁ የሚገባውን ቅድመ ዝግጅት ያደረገ ያንን እድል ሊያገኝ ይችላል ማለት ነው። ካልሆነ ግን ከባድ ኪሳራ እዛ ላይ ሊመጣ ይችላል እና አላህ Subhanahu Wa Ta'ala ነፍሶቻችሁን አጽዱ ይላል። ወዘኩ አንፉሰኩም ቢፊዕል ጧዓት ወላ ትደንሱሃ ወነፍሲን ወማ ሰዋሃ። በነፍስ መላለሁኝ እሷን አስተካከላትና ባስዋባት ሰው ፈአልሃማሃ ፉጁራሃ ወተቅዋሃ፣ ጥሜቷንና ጥንቃቄዋንም ማሳወቃት በሆነው ጌታ ይላል ማለት ነው። ነፍስ ታልገራናት እሷ ገደል ይዘን ትገባለች። ስለዚህ ነፍሳችሁን ተቆጣጠሩ። ቀድ አፍላሃ መን ዘካሃ፣ ይህች ነፍስ ተመጥፎ ነገር ያጸዳ ሰው እድለኛ ሆነ። ወቀድ ኻበ መን ደሳሃ፣ እሷን ያቆሸሸ ደግሞ የሆነ ያልሆነውን ጥፋት እየሰራ ዝም ብሎ የተከተላት እሱ ደግሞ ለኪሳራ ተጋለጠ ይላል። ፈማ ተዕመሉሃ አዩሃል ኢንሳኑ ፊ ሃዚሂል ሐያት፣ በዚህ በምድራዊ ህይወታችን ላይ እያለን የምንሰራው ማንኛውም ስራ ኸይርም ሆነ ሸር ወይ በራሳችን ላይ ነው የሚሰራው ወይ ለራሳችን ነው የምንሰራው። ተሁለት አንዱ አይቀርም ማለት ነው። መልካም ከሆነ ለራሳችን መልካም ስንቅ አዘጋጅተናል፣ መጥፎ ከሆነ ደግሞ ቅጣትን አትርፈናል ማለት ነው። ስለዚህ መን አሚለ ሷሊሃን ፈሊነፍሲሂ ወመን አሳአ ፈዐለይሃ፣ መልካም የሰራ ሰው ለራሱ አውቋል፣ ያጠፋ ደግሞና ያከፋ ከሆነ ራሱን በድሏል ይላል አላህ Subhanahu Wa Ta'ala። ስለዚህ የሰው ልጅ በዚህ ምድር ላይ ሲኖር ሀይስ ተሆነ ህይወት እስካለው ድረስ መንቀሳቀሱ አይቀርም። መናገሩ፣ ማሰቡ፣ መስራቱ፣ መወራጨቱ አይቀርም። ያ የምናደርገውን እንቅስቃሴ ግን እንዴት ነው ለማን ብለን ነው ብለን ራሳችንን መጠየቅ አለብን። ዝም ብሎ መድከም መባከኑ ሳይሆን ማለት ነው። የምሰራው የማወራው የማስበው ነገር ሁሉ በጌታ ቁጥጥር ስር ነው። ስለዚህ ነገ ምንድነው የማገኘው ብለን ማሰብ አለብን አንድ ነገር ከመስራት በስተፊት ማለት ነው። ወላ ይብቀማ አጠላ ኢደ ተለቀል ሙተለቂያኒ አን اليمين وعن الشمال قعيد ይላል አላህ። ሁለት ቃል ተቀባዮች ሁላችሁም ዘንድ አመድበናል ይላል። ያንዳንዳችን አላህ Subhanahu Wa Ta'ala ሁለት ተቆጣጣሪዎች አስቀምጧል በግራና በቀኝ በትከሻችን ላይ አቲድ ራቂብና አቲድ የሚባሉ አንድ ነገር አከተፍ ሳይቀር ይዘግባል የምንሰራውን ስራ። ያኔ አላህ ፊት هذا ማለደያ አቲድ ይላል እና እንዴት ነው ገሌ ሪፖርትን አቅርብ፣ ስለዚህ ሰውዬ እድሜ ልኩን የሚሰራውን ነገር ተከታተል ብዬ መድቤ ነበር፣ የታለ የሥራ ውጤት ሲለው ይኸው ዝግጁ ነው ጌታ ይላል። መዛግብቱን ይዞ ይቀርባል። መላእክቶች በኸይሩም በሸርም ሁሉም በየድርሻቸው የዘገቡትን ያቀርባሉ ማለት ነው። ያኔ ወዴት እናመልጣለን? ዋቁር እና ንያ እንኳን ሳይቀር አላህ Subhanahu Wa Ta'ala በልባችን ትርታ ውስጥ ያለውን ያውቃል። ወዕልሙ الله محيط بجميع المخلوقات፣ የአላህ እውቀት ደግሞ በሁሉም ነገር ላይ የከበበ ነው። ተሱ የሚያመልጥ የሚደበቅ ምንም ነገር የለም ማለት ነው። በማንኛውም ቦታ የትኛውም ሁኔታ ብንሆን የምንሰራውን የምናስበውን የምናወራውንም ጭምር ያውቃል ማለት ነው። ወለዲ የተወፋኩም ቢለይል፣ በሌሊት እንቅልፍ የሚያስወስዳችሁ እሱ ነው። ወያለው ማጀራቱ ቢናር፣ በቀን የምትሰሩትን ስራ ሁሉ ደግሞ ጠንቅቆ የሚያውቀው እሱ ነው ይላል። ወያለው ማ ትሲሩነ ወማ ትዕሊኑን፣ ለማንም የማትነግሩትን ድብቅ ምስጢራችሁን ሁሉ ያውቃል፣ ይፋ የምታረጉትንም እንደዛው። والله عالم بذات الصدور፣ ሌላው ቀርቶ በደረታችሁ ውስጥ ያለውን ስሜትና ትርታ ሳይቀር ጌታ ጠንቅቆ ያውቀዋል በላቸው ይላል አላህ Subhanahu Wa Ta'ala። وفي يوم القيامة يحضر للعبد كتابه፣ يوم القيامة በሚሆንበት ጊዜ የሰራነው መዛግብቱ ሁሉ በመላእክቶች ይቀርባል ለእያንዳንዳችን ማለት ነው። እና የሰራውን ስራ በአጠቃላይ አላህ Subhanahu Wa Ta'ala እያወቀ ግን በልዩ ሰራተኞች ሪፖርት እንዲቀርብ ያዛል ማለት ነው። ፊታችን መጥቶ ይቆለላል። በእድሜ ልካችን የሰራነው ሁሉ ስንት መዛግብት፣ ያን ሁሉ ራሳችን እንድናነብ ነው ደግሞ የሚያዘው። እቅራ ኪታበክ ከፋ ቢነፍሲከ اليوم عليك حسيبا ይላል። ምናልባት አንድ ሰው ጨምሮብኛል አጋኖብኛል ብሎ እንዳይጠራጠር ራሱ ነው እንዲያነብ የሚደረገው። ማንበብ የማይችል እንኳን ቢሆን አላህ በቁድራው ያስችለዋል በዛ ጊዜ ማለት ነው። ሁሉንም ራሱን ያጋለጠ በዚህ ቦታ በዚህ ሁኔታ በዚህ ሰዓት እንደዚህ ሰርቻለሁ እንዲያርግ ያለው እያለ
ይናዘዛል በአለም ፊት ዓለም እየታዘበው ሰው ጅንም መላእክም በሙሉ ዓለም ፊት ራሳችንን አጋልጠን አይባችንን ነውራችንን እንዘከዝካለን ማለት ነው። ከዛ በኋላ ምንድነው ታዲያ ያልከው ሁሉ እንግዲህ የሰራው ነው ማለት ነው ሲለው አሁን እንግዲህ ምንም ማድረግ አልችልም ይላል ማለት ነው። እና ምናልባት ቅር ያለ ነገር ካለ ተች አስተያየት ስጥበት ይለዋል አላህ Subhanahu Wa Ta'ala። ምንም ነገር እቺ ነገር ተኸይር ስራዬ ተረስታለች ወይም ተመጥፎ ስራዬ ላይ ተጨምራ ተጋናለች ማለት አይችልም ማለት ነው። በጥንቃቄ ነው የተሰራው ማለት ነው። ያኔ የሚለው ሲያጣ ምን ይላል? ማሊ هذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ሱብሃንአላህ። እንግዲህ ይሄ ነው አስተያየቱ ማለት ነው። ምን አይነት መጽሐፍ ነው? እንደው ትንሹንም ትልቁንም ለቀልድም ለጨዋታም የተናገርኩትን ሁሉ ዝም ብሎ ያመጣል እንዴ? አንዳንድ ነገር እንደው ናቀብሎ እንኳን ማለፍ እኮ ይገባ ነበር ይላል ማለት ነው። ይሄ ውዳሴ ነው ለሰራተኞቹ ማለት ነው። ሱመተቸቱ ነው። እነሱ ግን ስራቸውን በጥንቃቄ እንደተወጡ ይመሰክርላቸዋል ማለት ነው እንጂ እንደዚህ ነገር አልሰራሁም ይሄን ነገር አላውቀውም ማለት አይችልም። ወሀከዛ ተሻዱ አለና الملائكه በተጨማሪ ደግሞ መላእክቱላህ الكرام ይመሰክራሉ። ወተሻዱ አለና الارض التي عملنا على ظهرها ምድር ደግሞ የሰራነው ስራ የትም ብንሰራ ያው ተምድር አንርቅም የምድር ኗሪዎች ነንና ያ የምንሰራውን ነገር ሁሉ ዛሬ የዘግተን ጨለማ ለብሰን ተደብቀን የምናደርገውን ነገር ሁሉ መሬት ትመሰክራለች። መሬት የእህተሩ ኡማሁኩም ሃዲ ያሉ ረሱል አለይሂ ሰላም ችንናታችሁን ተጠንቀቋት፣ ችንናታችሁን ተጠንቀቁ። መሬት ያው የሰው ልጅ ምንጭ ናት፣ መነሻ ናት፣ እንደ እናት ናት። ግን በዱንያ ላይ የፈለግነውን ብንጨፍር የፈለግነውን ብናረግ ምንም ነገር አትናገርም፣ የምታውቅ አይመስለንም። ግን ይህች ታጋሽ የሆነች እናታችሁ አንድ ቀን ጉዳያችሁን ታፈላለችና ጠንቀቅ በሉ አሉ። እና የውመይድ ተሐዲሱ አኽባራሃ እንዳሉ ኢዛ ዙልዚለት الارض زلزالها መሬት የውመል ቂያማ ተናገሪ وقال ما لها يومئذ تحدث أخبارها بأن ربك وحالها ጌታ ተናገሪ ያየሽውን የሰማሽውን ብሎ መሬትን ይጠይቃታል። ስለዚህ ያንዳንዳችን ተደብቀናል ማንም አላየም አላወቀም ብለን ስንዘናጋ የሰራነውን ስራ ሁሉ መሬት በሙሉ ትናዘዛለች ማለት ነው። ስለዚህ ምን ማድረግ ይቻላል? የማይናገረው መሬት ራሱ እንዲናገር ይሆናል ማለት ነው። وفوق ذلك كله تشهد عضاؤه وجلده وسمعه وبصره የገዛ አካላችን የተለያዩ የአካል ክፍሎቻችን ወንጀል መስራባቸው እግራችን ወደ መጥፎ ይሄዳል፣ እጃችን حرام ይጨብጣል፣ አፋችን መጥፎ ይናገራል፣ አይናችን حرام ያስተውላል፣ ጆሮአችን ያዳምጣል። እነዚህ ሁሉ የአካል ክፍሎች በሙሉ ተናገሩ ያያችሁትን ብሎ አላህ ይጋብዛቸዋል። ያኔ ምላስ ብቻ እንዳትናገር አንተ ዘጨርሰሃል ዛሬ አፍ ዝም በል ይባላል። ሙሉ የሰውነታችን ክፍል በሙሉ ይንጣጣል ማለት ነው የሰራነውን ስራ በማጋለጥ። የሰው ልጅ ድርቅናው ምን ይላል? እኔ እናንተን ለማዳን እኮ ነው መከራከረው ያለሁት፣ ምን ነካችሁ? እጄ ምን ነካ? እግሬ ምን ነካ? እያለ ራሱ ጋር ይጣላል ማለት ነው። ያኔ ምን ማድረግ ይቻላል? እኛ መልስ ይሰጣሉ ራሳቸው ማለት ነው። ወተሻዱ አለይሂም አልሲነቱም ወአብሳሩሁም وجلودهم بما كانوا يعملون وقالوا لجلودهم لما شهدتم علينا قالوا أنطقنا الله الذي أنطق كل شيء እኛ ምን እናርግ ወደን እኮ አይደለም ሁሉ ነገር ማናገር የሚችል ጌታ አናገረን። ስለዛሬማ በህይወት እያለን ለአንተ ነበር ተተኔ ነበር ነው አንተ ነበር ካለ ጉባኤያችን ጻፊያችን ተገዛ አገልጋያችን። ዛሬ ግን እሱ ዝም ይበልና እናንተ ተናገሩ ሲለን ጊዜ ተናገርን ወደን እኮ አይደለም ይላል። እና ወخلقكم اول مره ደግሞ የተናገርነው ያየነውን ያወቅነውን ነው፣ ሐሰት ነገር አልተናገርንም። መጀመሪያም የፈጠረን እሱ አይደለም እንዴ ይላሉ ማለት ነው። እና اول مره መጀመሪያ የፈጠረን እሱ ነው። ወኢለይ ቱርጃዑን ወደሱ እንደምትመለሱም ተነግሯችሁ ነበር። ጠንቀቅ ማለት ያለበት መጀመሪያ ነበር እንጂ አሁን የሆነውን ነገር ተናገሩ ሲሉን እኛ መደበቅ እንችላለን? ወማ ኩንቱም ተስተቲሩና يشهد عليكم سمعكم ولا ابصاركم ولا جلودكم ولكن ظننتم እና በዱንያ ላይ ያላችሁ ጆሮአችሁ፣ አይናችሁ፣ እግራችሁ፣ ቆዳችሁ እንደሚመሰክርባችሁ አጣቁም ነበር እንዴ? የዛ ጊዜ ለምን አልተደበቃችሁ? የዛ ጊዜ ደግሞ የእናንተ አካል ክፍል ስለሆነ ከኛ መደበቅ አትችሉ፣ ከሌላ ከባድ ብትደበቁ።
ስለዚህ ያየነውን ያወነውን ወላኪን ظننتم ان الله لا يعلم كثيرا مما تعملون አላህ Subhanahu Wa Ta'ala የሚሰሩትን ነገር አብዛኛው ሁሉ እንደማያውቅ ገምቱ ነበር وذلكم ظنكم الذي ظننتم بربكم ارداكم ያ ከንቱ የሆነ አስተሳሰባችሁ ዛሬ ለወርደት ካጋለጣችሁ በማለት አካል እስበርሱ ይከራከራል ይናጫል ማለት ነው እና አነስ ብን ማሊክ የተባሉ ሱሐቢ እንዳወሩት ረዲየላሁ ዐንሁ قال አላ ተሳሉኒ አና ይሸይን ضحك እና ሳቁ ድንገት ረሱል አለይሂ ሰላም እና እኛ ደነገጥ እና ለምን እንደሳቁኝ አትጠይቁኝም እንዳሉ قال يا رسول الله ለምን እንደሳቁት ብለው ጠየቋቸው قال عجبت من مجادله عبد ربه يوم القيامه ባሪያ يوم القيامه ጌታ ጋር ተከራይ ይከፍታል ጌታን ተከራክሮ ለመዳን ይሞክራል አሉ يقول يا ربي يا ربي ማለት ነው ጌታዬ ሆይ ይላል አለይሰ ወአተኒ አላ ተظلمني እንደ ማንንም ሰው አልበድልም ብለህ ቃል ገብተህ የለም ወላ يظلم ربك احد ይለዋል አላህ ቃለ በላ እርግጥ ነው ብያለሁኝ አዳምን ችግር አለ ይላል فيقول فإن لا أقبل علي شاهدا አሁን የተጠቀሱት ሁሉ ምስክሮች ሲናገሩና ሲያጋልጡት በእኔ ላይ ሌላ ባዕድ የውጭ አካል መጥቶ ሊመሰክርብኝ አይገባም አንተ ውስጡንም ነውንም ታውቃለህና ለምንድነው የተለያዩ የውጭ ባዕድያን ምስክሮች የምታስመሰክርብኝ ይላል እና ሰው ተንኮለኛ ጥላት ሊኖር ይችላል ያልሆነት ሁሉ ሊናገርብኝ ይችላል ለምንድነው እና ምን ፈለክ ሲለው ኢላ لا أقبل إلا من نفسي ራሴን ብቻ ጠይቀኝ እና እኔ የምሰጠውን መረጃ ብቻ ተቀብለህ ውሳኔ ስጥ ይለዋል ማለት ነው አላህ ሊሸውድ ማለት ነው ያኔ ጥሩ እንግዲህ ታልክ ይችላል እሱ ይላል فيقول تبارك وتعالى አውለይሰ ከፋ بربك شاهدا እኔ ሁሉን ነገር እኮ በቅርብ ተታዘብ ነበር እኔም ቢሆን በመሰከር አትፈቅድልኝም ይለዋል እኔ አልበቃም አንተ ቢሆን በመሰከር የለብህም سبحان وبالملائكه الكرام الكاتبين እና ደግሞ ንጹሃን ቅዱሳን የሆኑ መላእክቶች ማንንም የማይበድሉ አርሎ የማያደርጉ መላእክቶች ሲሰሩ ቆይተዋል አንተ ጋር ያንንም አትፈቅድም ይለዋል እሱንም አልፈቅድም አለ እሺ ምን ይሻላል ፈይረድዱዋ አሁን ግሬ ያለው በቃ ተኔ በስተቀር ማንንም መረጃ ሊሰጥ አይገባም በኔው ላይ ይላል ማለት በቁሉ ሚራራን ደጋግሞ ሙጥኝ ይላል ይሄን ነገር የጊዜ አላህ ጥሩ ነው ይሁንልህ ይለዋል ፈይختم على فيه ባል እንግዲህ አፍስታውን ተናግረሃል አፍሰጥ በልታውን በኋላ እኔ ካንተ ውጭ የሆነ ምስክር አላስመስክርብህም እጅ በል ተናገር እግር ተናገር አይን ተናገር ጆሮ ተናገር ይለዋል ቆዳ በሙሉ ተናገር ሰውነቱ የለበስከው ቆዳ ያ ሁሉ ይጣጣል በሙሉ በሰራው ስራ ማለት ይሄው ያልከውን ነገር አደረኩልህ ታንተ ውጭ ማንንም አላቀረብኩም አሁን ምን ይፍቃል ሲል ሁሉም አድሞብኝ አካል ክፍሎች ምን ነካችሁ ይላል እነሱ ጋር ደግሞ ሌላ ፍጥጫ እግሬ ምን ነካ እጄ ምን ነካ ቆዳዬ ምን ነካ ለምን አድርግኛ አንተ እኮ ነበርክ ወጥሮ ተናጋሪያችን አሁን ግን አንተን ዝም አድርጎኝ አንተ ተናገሩ አለ እኛ ደግሞ ያየነውን ያወቅነውን እንጂ ሌላ አልተናገርንም ይላሉ ማለት ነው እኔ እናንተን ለማዳን አይደለም እንደምከራከረው እናንተ እንደገና ታጋልጡኛላችሁ ይላል ማለት وفي ذلك اليوم عباد الله لا يغني احد عن احد ስለዚህ በዛ ቀን እዚህ የሰራው ስራ ውጤት እንጂ ማንንም ሊያድንና ሊመከታ ይችላል ማለት ነው يوم لا تملك نفس لنفس شيئا ያለው ለዚህ ነው አላህ Subhanahu Wa Ta'ala ከዚህ ጋር ያይዘው ረሱል አለይሂ ሰላቱ ሰላም የመልቂያማ ሲሆን አንድ ሰው ልጁን ያገኘዋል አሉ በዱንያ በጣም አቀማጥሎ ያሳደገው ልጁን ባለውለታው ያገኘዋል ያኔ ልጅ ወይ ይለዋል እኔ ምን አይነት አባት ነበርኩ ይላንተ እስቲ ንገረኝ ስለኔ ያለህን አስተሳሰብ ይለዋል አንድ ነገር ሊጠይቅ ፈልጎ ማለት ነው ውለት አለብህና ለማለት قال كنت لك اولا يا اي والد كنت لك من አይነት አባት ነበርኩ فاثني عليه بخير እና ምን አንተ ያላረክልኝ ነገር አለ አባዬ እና በጣም ያንተ ውለታ ተቆጥሮ አይዘለቅም ይለዋል ማለት ነው ጥሩ እንግዲያውስ መንደርደሪያ ነው ይሄ እንግዲህ يقول له يا بني اني احتجت الى مثقال ذره من حسنات እኔ ዛሬ አንድ ነጥብ ጎሎብኛል ያቺ ሐሰናት ታልሞላች ወደ ጀሃነም ወረዴ ነው ስለዚህ አንተ እድሜ ልክህን ሁሉ ነገር ያረኩልህ እስከሆንኩ ድረስ አንዲት ሐሰናት ብቻ ስጠኝ ከዚህ ተጀሃነም ለመዳን ትረዳኛለች ብሎ ይጠይቀዋል ሚማተራ አንጁ ቢሃ ሚማተራ ጀሃነም ፊትለፊት የተከለከለ እየታየው ነው فيقول ولده يا ابتي ልጅ ምን ይላል አባዬ ሆይ ማይሰረ ማጦለብት በእውነቱ የጠየቀው ነገር በጣም ትንሽ ነው አንተ ተዋልከው ውለታ አኳያ አሁን የጠየካት ነገር እሚንት ናት
ነህሊነ እንኳን ልጅ ቀርቶ ማንም ሊሰጥ የሚገባ ነገር ነበር አለ። ግን አተኸወፉ ማኻፋይ አንተ ከምትፈራው እኔ መፈራለሁኝ እኮ ይቻ ሐሰናት ምናልባት የኔን ሚዛን ምትደፋ ከሆነ እሷ ተጎደለች አንተ ዲነህ እኔ ጀሃነም ልሄድ ነው ማለት ነው። ስለዚህ አልችልም ይቅርታ አድርግልኝ ብሎ ይችላል ማለት እና አጦይቱ ከሸያን ወሀከዛ ከዛ በኋላ ሚስትም እናትም አባትም ወንድምም በሙሉ ቢጠየቁ መልሱ ይሄ ነው ማለት ነው። ይሄን ነው አላህ Subhanahu Wa Ta'ala በቁርአን በግልጽ ያስቀመጠው የውመ የፍሩል መርኡ ሚን አኺሂ ወኡሚሂ ወአቢሂ ወሷሂበቲሂ ወበኒ ለኩል ምርእ ሚንሁም የውመኢዚን ሸእኑን ዩግኒህ። እዚህ ላይ ለሙት የሚለው ሁሉ በአሁኑ ጊዜ ፊቱን ያዞርብሃል ሁሉም ማለት ነው። ያይም አይፈልግም ኢባደላህ። ስለዚህ አሁን ነው ያን ነገር ማስተካከል ተዛማት መውጣት የምንችለው ማለት ነው። ኋላ ወዮልኝ ብንል ማንም ሊያዝን አይችልም። ሁሉም በነፍሱ ዙሪያ ነው እንጂ ማንም ለማንም ሊጨነቅ አይገባም። አያት ኩሩል ሐቢብ ወሐቢብ ወአሉ አይሻ እናታችን አይሻ በዚህ ጉዳይ ሲናገሩ ረሱል ሲሰሟቸውና ወዳጁን በዛ ቀን ይረሳ ይሆን እንዴ አለቻቸው። አማ في موطنين فلال ሁለት ቦታ ላይ እንዳ አትጠብቂያ ማንም ዞር ብሎ የሚያየለም እና መጀመሪያ ሚዛን ላይ እዛ ሲራጥ ላይ ማንም ሰው ለራሱ ውጤቱን እስኪያውቅ ድረስ የፈለገው ቢሆን ማንንም መጠየቅ አይችልም በማለት መልስ ሰጡ ማለት ነው። በረሱል ደረጃ እንኳን አለይሂ ሰላቱ ወሰለም የራሱን ውጤት ታወቀ በኋላ ሰው ሲደላው መቼም ዘመድን መጠየቅ አይቀርም። አለበለዚያ መጀመሪያ ሁሉም ማጥ ላይ ስለሆነ ማንንም ዞር ብሎ ማየት አይችልም። እና ይሄንን ይመስላልና ወደፊት የሚጠብቀን ነገር አሁን ጊዜው ስለሄደ በሙሉ ለመዘርዘር አልተቻለም። ዋናው ነገር የጭብጡ አላህ Subhanahu Wa Ta'ala ወደፊት የሚጠብቀን ብዙ ከላዎች አሉና እነዛን ነገሮች እንዴት ማለፍ እንድንችል ከአሁኑ መጠንቀቅ አለብን። ዲናችንን ማወቅ አለብን። የቻልነውን ያህል ደግሞ በተግባር መቀየር አለብን። ያን ተዛም በላይ ደግሞ ዝተቶቻችንን በተውባ ማረም አለብን። ያ ከሆነ አላህ Subhanahu Wa Ta'ala ያዝንልን እንደሚችል ነው ማለት ነው። ስለዚህ የአኺራን ነገር እንደቀላል አንየው። ዱንያ አታታለን አትሸንግለን ነገ ተናት የምንሄድ ስለሆነ እዚህ የሚታየው በልጅ ህይወታችንን በሙሉ ለሷ ሰጥተን አኺራችንን ዘንግተን ለዘላለም ኪሳራ እንዳንጋለጥ የአኺራችን ነገር አደራ ለማለት ሞክራለሁ በዛ አጋጣሚ ማለት ነው። እና ነፋኒ አላህ ወኢያኩም بما سمعنا اللهم ارزقنا أن نحقق ونعمل بما سمعنا اللهم اغفر لنا وارحمنا وأنت خير الراحمين اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات اللهم اهدنا فيمن هديت وتوفنا مع الأبرار يا غفار يا ستار ارحمنا وأنت أرحم الراحمين وسلام على المرسلين والحمد لله رب العالمين. عبادي عن عباده التائبين ولا يضيع أجر المحسنين. أشهد أن لا إله إلا الله الملك الحق المبين وأشهد أن محمدا عبده ورسوله الذي أرسله رحمة للعالمين فأوضح به المحجة وأقام به الحجة على المعاندين المجرمين صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. أما بعد أيها الناس اتقوا الله تعالى وزكوا أنفسكم بفعل الطاعات ولا تدنسوها بالسيئات والمخالفات والمحدثات. قال تعالى ونفس وما سواها فألهمها فجورها وتقواها قد أفلح من زكاها وقد خاب من دساها. فما تعمله أيها الإنسان في هذه الحياة من خير أو شر فإنما تعمله على نفسك ولا تجزى إلا بعملك من عمل صالحا فلنفسه ومن أساء فعليها وما ربك بظلام للعبيد. والإنسان ما دام حيا يعقل فلا بد أن يعمل ويتكلم ويقصد ولا يبقى مع الطلاء ولا بد أن تحصى أعماله وأقواله ونياته وتكتب في ديوان حسناته أو سيئاته. قال تعالى إذ يتلقى المتلقيان عن اليمين وعن الشمال قعيد ما يلفظ من قول إلا لديه رقيب عتيد. وقال وإن عليكم لحافظين كراما كاتبين
يعلمون ما تفعلون. وعلم الله تعالى محيط بجميع المخلوقات في جميع الحالات، وهو الذي يتوفاكم بالليل ويعلم ما جرحتم بالنهار ويعلم ما تسرون وما تعلنون، والله عليم بذات الصدور. وفي يوم القيامة يدور للعبد كتابه بما فيه من خير أو شر، فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره. وهكذا تشهد علينا الملائكة الكرام، وتشهد علينا الأرض التي عملنا على ظهرها، يومئذ تحدث أخبارها بأن ربك أوحى لها. عن أبي هريرة رضي الله عنه قال: قرأ رسول الله صلى الله عليه وسلم هذه الآية وقال: هل تدرون ما أخبارها؟ قالوا: الله ورسوله أعلم. قال: فإن أخبارها أن تشهد على كل عبد وأمة بما عمل على ظهرها، أن تقول عمل كذا وكذا يوم كذا وكذا، هذه أخبارها. وفوق ذلك كله تشهد عليه أعضاؤه وجلده وسمعه وبصره وأطرافه. قال تعالى: ويوم يحشر أعداء الله إلى النار فهم يوزعون حتى إذا ما جاءوها شهد عليهم سمعهم وأبصارهم وجلودهم بما كانوا يعملون. وقالوا لجلودهم: لما شهدتم علينا؟ قالوا: أنطقنا الله الذي أنطق كل شيء وهو خلقكم أول مرة وإليه ترجعون. وما كنتم تستترون أن يشهد عليكم سمعكم ولا أبصاركم ولا جلودكم، ولكن ظننتم أن الله لا يعلم كثيرا مما تعملون، وذلكم ظنكم الذي ظننتم بربكم أرداكم فأصبحتم من الخاسرين، إلى غير ذلك. روى البزار بسنده عن أنس بن مالك رضي الله عنه قال: ضحك رسول الله صلى الله عليه وسلم ثم قال: ألا تسألوني عن أي شيء ضحكت؟ قالوا: يا رسول الله من أي شيء ضحكت؟ قال: عجبت من مجادلة عبد ربه يوم القيامة يقول: أي ربي، أليس وعدتني ألا تظلمني حيث قلت ولا يظلم ربك أحدا؟ قال الله: بلى. فيقول: فإني لا أقبل علي شاهدا إلا من نفسي. فيقول تبارك وتعالى: أوليس كفى بي شاهدا وبالملائكة الكرام الكاتبين؟ قال: فيردد العبد الكلام مرارا وتكرارا، فيختم على فيه وتتكلم أركانه بما كان يعمل، فيقول: بعدا لكن وسكا عنكن كنت أجادل. وفي ذلك اليوم عباد الله لا يغني أحد عن أحد، يوم لا تملك نفس عن نفس شيئا، ولو كان أقرب قريب فيفر ويبتعد عنه. وإن الرجل ليلقى ابنه فيتعلق به فيقول: يا بني، أي والد كنت لك أنت فيثني عليه خيرا، فيقول له: يا بني، إني احتجت إلى مثقال ذرة من حسناتك لعلي أنجو بها مما ترى. فيقول ولده: يا أبتي، ما أيسر ما طلبت، ولكن أتخوف مما تخاف فلا أستطيع أن أعطيك شيئا. وهكذا سائر الأقرباء والأحباء، كما قال جل وعلا في كتابه: يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه. عباد الله، استعذروا حول هذا اليوم واستعدوا له ولا تغفلوا عنه. أرأيتم لو أن أحدكم في هذه الدنيا أنه علم سيلقى عدوا أو يواجه خطرا، ماذا كان تخوفه واستعداده للتخلص من ذلك الخطر، مع أنه قد لا يتحقق هذا الخطر، أو إذا تحقق فعنده من المال ما يفدي به نفسه، ومن الأعوان والعشيرة من يدافع عنه. أما يوم القيامة فخطر محقق لا ينجو منه أحد، ولا عشيرة ولا جاه ولا مال. فلماذا لا يستعد الإنسان مما ينجيه من مخاطره وأهواله؟ والاستعداد له اليوم ميسور وسهل لمن وفقه الله،
وذلك بأن يحافظ على الطاعة ويجتنب عن المحرمات والموبقات. تصور أيها الإنسان موقفك في ذلك اليوم يا من ضيعت الصلوات واتبعت الشهوات وأكلت المال الحرام وارتكبت الإثم والإجرام، يا من ظلمت نفسك بالمعاصي وظلمت الناس وألحقت بهم الأسى. ما الذي يخلصك من أهوال هذا اليوم ذاك اليوم العصيب إذا نسبت الميزان وسعرت النيران وتبرأ منك الآباء والأبناء والإخوان؟ أعوذ بالله السميع العليم من الشيطان الرجيم. واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون. نفعني الله وإياكم بهدي كتابه وجنبنا جميعا من غضبه وعقابه. أقول هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين، حذرنا من أهوال يوم الدين وأمرنا بالاستعداد لما أمامنا. وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، فيا أيها الناس اتقوا الله تعالى وأطيعوه وأتمروا بأوامره ولا تعصوه. قال تعالى: وأطيعوا الله ورسوله ولا تولوا عنه وأنتم تسمعون. ولا تعرضوا أنفسكم للخسران. يقول النبي صلى الله عليه وسلم: كل الناس يغدو فبائع نفسه فمعتقها أو موبقها. ومعناه أن كل إنسان إما ساع في هلاك نفسه أو في فكاكها، فمن سعى في طاعة الله فقد باع نفسه لله اعتقها من عذابه وغضبه، ومن سعى إلى المعصية فقد عرضها للعذاب والخسران. أعاذنا الله. الله أكبر الله أكبر، أشهد أن لا إله إلا الله، أشهد أن محمدا رسول الله. حي على الصلاة، حي على الفلاح، قد قامت الصلاة، قد قامت الصلاة. الله أكبر الله أكبر، لا إله إلا الله. سووا صفوفكم وتقاربوا وتراصوا. أتموا الصف الأول فالأول وسد الخلال. الله أكبر.